ማለት ነው እንዴ? አብርሃም ምንድነው? ልሄድ ነው እንዴ? ምን ማለት ነው? ልሄድ ነው? እሱ ጋር ያለውን ችግር ሳትፈታ ሌላ ቦታ ጋር መሄድ ምንድን ነው? ያ ይደርሳል አለችህ አይደለ እንዴ ሚስትህ? አንድ ሰው እኮ ማለት ነው ሲነገር የማይሰማ ሰው ማለት ነው በጥፊ ብሎ እኔ ደስ ይለኝ ነበረ፣ ግን ማድረግ አልችልማ። የሩትዬ ንጉስ ነው፣ ግን ደግሞ ዝቅ እያልክ ነው ማለት ነው። እውነቴን ነው። ለምንድን ነው እሷን አላከበርክማ? እሷን ላይ ያለችውን በመጀመሪያ ይሄ የተፈጠረው ችግር ሳትፈታ ቡታጅራ ምን አካሄደው ልሄድ ነው? ኧረ በእናትህ ምን አይነት ሰውዬ ነው? በእናታችሁ ይቅርታና እናንተ አባገዝን ልወዱ ትችላላችሁ። ሰው ግን ደግሞ እኔም እወዳቸዋለሁ። ግን ደግሞ ማለት ነው እንደዚህ አይነት ድርጊት እኔ በፍጹም አልቀበልም። አንደኛ ነገር እሷ እዚጋ ተረጋጋና እናውራ እያለችው እሱ በቃ ቡታጅራ ልሄድ ነው፣ የኔና ያንቺ እኮ ነገር ነው እዛ ማስተካክለው ለ15 ቀን እንደዚህ ነው ስለ ነፂ ማውራት እኔ ስለ ነፂ ማውራት ተፈለግ ደግሞ በስነ ስርዓቱ ግልጹን። ለምን እሱ አሁን ተጎዳሁ፣ ከቶኛል፣ ሰብሮኛል፣ ከትምህርት ቤት አቋርጬ ለሱ ነው በቃ ብዙ ነገር ሆኛለሁ፣ ለምን አትረዱኝም ነው የምትለው ሰው። አንተ ደግሞ ማንኛችንም አለ በህይወታችን ሁላችንም እያዳምሽ ማለት ነው። ምድር ቅንቅናም ሁላ ማለት ነው እያዳምሽ አለሽ። ፍቅረኛም ምንም ሆነ ምንም አለሙሂም አለሽ ማለት ነው። እዚህ ጋር ማለት ነው እኔ አብርሃም ተወቃሽነት እኮ አላረገውም። ለምን ሚስቱን አያዳምጥም ነው? አያዳምጥም። ለምን ሚስቱን አይሰማም? ተው አብረን እንሄዳለን እያለችው ነው አሁን ራሱ ቡታጅራ ማለት ነው። እሱ ግን አይሰማም ማለት ነው። ምን ድረቅ የሚለው ነገር ነው እኔ በጣም የምናደድበት ማለት ነው። በጣም ይሄ ሰውዬ እንደው ሰላም ውድና የተከበራችሁ የጣፋጭ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆናለሁ። እናንተ ቅንቅናም ሁላ ማለት ነው ላይክ አርጉሽ። ሰብም አርጉ። ደግሞ ቤቴን እየጣሟችሁ እያያችሁ ላይክ አታረጉም፣ ሰብም አታረጉም አይደለ? እሺ እኔ ማጥቧችኋለሁ እናንተን ዛሬ ማለት ነው። አይ ዛሬ አይደለም፣ ዛሬ የመጣው ጉዳይ ማለት ነው ባይዘው የተሰማኝ ስሜት እንደ ማንኛውም ሴት ማለት ነው። ወንድም አለኝ፣ እህትም አለችኝ፣ እናትም አለችኝ። አንድ ባል ማለት ነው የማስታወቂያ ስራ ነው ወይ ደግሞ ፋይሉ በሙሉ ሲወጣ አሁን ላይ ማስታወቂያ የተባለው ወሬ ውሸት ነው። አንደኛ ነገር፣ ሁለተኛ ነገር ደግሞ ይሄ አብርሃም ታደሰ ደግሞ ማለት ነው ያደረገው ድርጊት ስህተት ነው። አንዴ ቡታጅራ ሊሄድ ነው 15 ቀን ድረስ ተጠበቀችኝ እኔ እዛ ድረስ መታገስ አለባት ምናምን ምንድን ነው የምጠበቀው? እዚጋ ችግር እየተፈጠረ እኔ እኮ የሚገርመኝ ነገር ይህንኛው ችግር ሳይፈታ ሌላ ቦታ ምን አካሄደው? ለጥሩ ነገር ምን አሯሯጠ? እዚጋ እኮ ማለት ነው አሁን ላይ አብርሃም ታደሰ ማለት ነው እውነቴን ነው እኔ እስከ ዛሬም ያው ለሩታ ብዬ ነው የማየው፣ ግን እወቅና ግባ ሩታ ለነገሩ እያለቀሰኝ ነው በአንተ ምክንያት፣ በአንተም በሌሎቹ ምክንያት ማለት ነው። ግን ደግሞ እኛ አይደለንም ጥፋተኛው፣ እኛ አይደለንም ጥፋተኛው አንተን። በመጀመሪያ ብነግራት ኖሮ ይሄ ሁላ ደረጃ አደርስም ነበር። እሷ ራሱ አታለቅስም ነበር ቤት ዘግታ ማለት ነው አይደለ እንዴ? አሁን ደግሞ እርጉዝ ናት። እርጉዝ ሴት ደግሞ መጨናነቅ የለባትም። ደግሞ መንገድ ይፈቀዳል ለእርጉዝ ማን ያለው ገና እኮ ምንም አልተፈጠረ ማለት ተፈጥሯል፣ ግን ደግሞ ገና ቦጥጥዬ ነው ምንም አይሰማውም። ምንድን ነው የምታሽቃብጠው? ልሄድ ካለ ልሄድ ነው። እሷም ደግሞ ፎቶ ተልኮልኛል ብላለች አንድ ላይ የሆናችሁትን። ወይኔ ጉድ ፈላ ዘንድሮ። እኔ የት ብዬ ልሄድ? እኔ እኮ የሚገርመኝ ነገር እናንተ እኛን ራሱ የምትወቅሱ አላችሁ። እኛ ወረ እናንተ ጎን ነን፣ ግን ደግሞ እናንተ ይሄ አባጋዝ ማለት ነው እኛን ነው የሚወቅሱት። እንደ እኛ ምን እናርግ? ያመጣኸው አንተ ህይወትን ወይ ደግሞ ሪል ህይወትን ምኪን አደባባይ ለማውጣት መብት ነው። ግን ደግሞ እኛ የምናውቀው የፍቅርታ የተከፈለችው ፍቅርታን ለካ የተከፈለችው ለካ 5 ዓመት የተባለው ፍቅርታን ነው። ኦ ማይ ጋድ ያኔ የተከፈለ ማለት ነው። እውነተኛ ትክክለኛው ፍቅረኛ እሷ ናት። ግን አልዋሽውም። እኔም ለምን ዋሻለሁ? እኔና እሷ ግንኙነት ነበር፣ ግን አልተግባባንም፣ ተለያየን አለ። አንድ ሰው ደግሞ ታልተገባባ መለያየት ነው ሰው ሌላ እና ታሪቻ አሁን ነፂ የምትባለው ያዙኝ ልቀቁኝ የምትለው ምን ፈልጋ ነው? እኔ እኮ ግራ ግብታለኝ። አንዴ ትምህርቴን አቋረጥኩ፣ አንዴ እንደዛ ሐረኩ፣ አንዴ በጣም ነው የሚደብረው። በጣም እኔ አሁን ማለት ነው የምላችሁን ነገር ቢኖር ማለት ነው አብርሃም ታደሰ ወይ መልስ ስጥ ወይ አንድ ነገር አርግ።
ለምን ይሄ መልስ ማለት ነው ምንም አይዋጥምም። እንዲዋጥ ራሱ ብንፈልግ አይዋጥልም። ለምን እንደዛ አይነት መልስ አይደለም እኛ የጠበቅ ነው ከአንተ ማለት ነው። ለምን ሩታዬ እዛ ጋ ማለት ነው ማንኛውም ሴት እዚ ጋ እኛ በእኛ ራሱ እስቲ እናንተ ሴት ሆናችሁ እስቲ ራሱ እናንተ ራሳችሁን መርምሩት ማለት ነው። ባላችሁ ወይ ደግሞ ማለት አሁን ባሏ ነው ባላችሁ ይሆን ትልቅ ሚስጥር ወይ ደግሞ ልጅ አለውና እኔ ሀሳብ ነው እሺ ሊናገር አይደለም። ልጅ አለኝ ደግሞ እንዳትል የአብርሃም ነው እንዳትል እናንተ ጋይዝ ወይኔ ጉዴ ፈላ ዘንድሮ። አልሙሂም ልጅ አለውና ባልሽ ማለት ነው ባልሽ ልጅ አለው ግን ደግሞ ተሌላ ሴት ማለት ነው አልነገረሽም። ፎቶ አየች ይሄ ምንድን ነው ማስታወቂያ ነው ካለ ታምኚዋለሽ። አኪ ታምኚዋለሽ በደንብ ነው የምታምኚው። ለምንድን ነው የምታምኚው? ስለምታፈቅረው ስለምታምኚው በቃ ለሱ ሁሉ ነገር ስለሆንሽ ማለት ነው። ሰው ምንድነው አሁን እዚህ ጋር ችግሩ አብርሃም ታደሰ ምንድነው ያጠፋው? ውሸት 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 ውሸት። አሁንም እንደዛ ነው። አሁን እንደዛ ያስጠላል። በእውነት በጣም ነው የሚያስጠላው። አሁን እዚህ ጋር ማለት ነው ጋይዝ ምን ልበላችሁ፣ ሩታ አሁን ማለት ነው የምትለው ነገር እኔን አዳምጠኝ፣ የትም አትሄድም፣ በመጀመሪያ እኔ እናንተ እናውራ እንግባባ እያለችው ነው። ሰውሳ ደግሞ እሱ ደግሞ ማለት ነው ቡታጀራ ሊሄድና የምናስተካክለው የሁለታችንም ነው። ስለዚህ እስከምመለስ 15 ቀን ድረስ መቆየት አቅቶች ነው ይላል። እንኳን 15 ቀን ማለት ነው 1 ደቂቃ ራሱ አልቆይም ማለት ነው። እኔ ብሆን ማለት ነው ሀይቅ ማለት ነው ጥርግ በላ አኪድ እሷ ጋር ለመሄድ ነው አቂቃ ነው አላውቅም፣ ግን እንደዛ ነው የመሰለኝ። እኔ እና ተደወለ ሩታም ያለችው እንደዛ ነው። እኔ አያገባኝም። ሩታ ያለችውን ነው የማለው። ለምንድን ነው እንደዚህ የምለው? የሰው ልጅ እኮ ማለት ነው አንዳንዴ ሲወደድ እጅግ ደግሞ ያበዛዋል፣ እጅግ ደግሞ ሲከበር በጣም ነው የሚያበዛው። ስለዚህ አንዳንዴ የጠገበ ሰው ወይ የሆነ ነገር ማድረግ ነው እንጂ እኔ እንጃ አላውቅም። እስቲ መላ ፈልጎ ጋይዝ በኮሜንት ማለት ነው። አይደብርን? ምን አይነት ድርጊት ነው? ምን አይነት ሀሳብ ነው? እኔ እንጃ ሀሳቡ ራሱ ጠፋብኝ ምን እንደማወራ። እውነቴ ነው። አባጋዝን ልውቀስ ወይስ ያችኛዋን ልውቀስ? ግራ ግብት ብሎኛል። ግራ ግብት ኦፍ ምሽክላ ክቢር። በእውነት በጣም ነው የሚደብረው። አንደኛ ነገር ሩታ አሁን እዚህ ጋር የምትወቀስበት ነገር የለም። እናንተ ሩታን ትናገራላችሁ በቃ ይዞ እናንተ የወንድ ነገርም አይባልም። እና ያው የሩታ ባል ማለት ነው ያው ራስህን ማለት ነው መርምር፣ በደንብ አሳምናት አለው ምናምን እያልክ ነው። አሳምናት እስቲ እናያለን። አንደኛ ነገር አንተ ማለት ነው አንተ ስለሆነ ጥፋተኛ አንተ ራስን የምታስተካክለው ደግሞ እኛ በለጥፍ ነው ወይ ደግሞ እኛ በለቀቅ ነው ፎቶ ምናምን ወይ ኦዲሶች በለቀቁ ጥላቶች በለቀቁ አንሳ ተሚዲያን እንጥፋለን ምናምን። ይሄ እኮ ሽንፈት ነው። ይሄ ሽንፈት ነው። እኔ የማስበው እንደዛ ነው። ይሄ ሽንፈት ነው የማስበው። ለምንድነው እንዴት ብዬ ልንገራችሁ? አንድ ሰው ሽንፈቱን በምንድነው በመሸሽ ነው የሚንትን የሚለው ማለት ነው የሚተገብረው። ስለዚህ ወይ ደግሞ ፍራቻ በእንትን ነው የሚተገብረው ማለት ነው። ስለዚህ አንተ ማድረግ ያለብህ ምንድነው? ያው እውነቱን ንገራት፣ ምን እንዳላችሁ፣ ምን እንደተፈጠረ፣ በምክንያት እንደሆነ፣ በምን ምንድነው የተጣላችሁት። በቃ እውነቱን ነጭ ነጯን ተናገር እንጂ እንዴ! ነጭ ነጯን ስትናገር እሷ ራሱ ትረዳሃለች አይደለ እንዴ? አልተሳሳትኩም ሳ። ስለዚህ እኔ ይሄ ነው የተረዳሁት። እንግዲህ ሩታዬ ፈጣሪ እርዳሽ። እንግዲህ ምንም ማድረግ አይቻልም። አንዳንዴ ያጋጥማል። የሰው ልጅ ሆኖ ማይሳሳት የለም፣ ይሳሳታል። የሰው ልጅ ሆኖ የማያፈቅር የለም፣ ይፈቀራል፣ ይለያያል። እንደገና ከሁሉም ሴት ደግሞ መርጦ አንቺን ነው ያገባው። አንቺም ደግሞ ተረጋጊ፣ ስሚው። አንተም ደግሞ ማለት ነው ተረጋግተ ስማት እሺ። አዎ እንደው አደራ አበጋዝ ማለት ነው። ቡታጅራ ሄዳለሁ። ቡታጅራ እኔ ችግርህ ምንድነው? ቡታጅራ ማለት ነው እንዴ አንድ ላይ ወይ ደግሞ ሄዱ እናስተካክሉ። በቃ ይቺ ሴትዮዋ እኮ በቃ እኔ ማባርበስ ግን እንደዛ ነው የታየኝ ማለት ነው። ሰላማችሁ ብዛ።